አቅም ደካሞች፣ ድሆች፣ ተስፋ የሌላቸው ሰዎች ሃይማኖትን ፈጠሩ፣ አምላክን ፈጠሩ፣ እነ ያመልኩ ነበር፣ እነ ያመልኩም ጀመረ ይላል። የይሁዳ ዕጣ ፈንታ ገሃነም ነው የተጻፈው ወይ? ጥያቄ እየጠየቀኝ ነው። ገሃነምን የፈጠረው ማን ነው? ጥያቄ። ለምን ይህን ጥያቄ ጠየቁክ? የገሃነም ባለቤት ፈጣሪ ነው፣ የገነትም ባለቤት ፈጣሪ ነው። እሺ የሰው ልጅ የተጻፈለትን ነው ወይስ በምርጫው ነው የሚኖረው ብለህ ታስባለህ? ሰው ልጅ የተጻፈውን ነው የሚኖረው የሚል ጥያቄ ስትጠይቅ ወይም በምርጫ ነው ስትል እያንዳንዱ ሰው የራሱ የሆነ ምላሽ ይኖረዋል። ለዛም ነው ይህንን ጥያቄ ልጠይቅ የፈለኩት። እና ይህን ጥያቄ ስትጠይቀኝ እኔ ደግሞ ለአንተ ምላሽ ልሰጥ የምችለው ነገር ቢኖር አንደኛው ሰው ልጅ በምርጫውም ይኖራል፣ የተጻፈለትም ይኖራል። ለምርጫ የተተወው ነው ወይስ አይደለም ነው ጥያቄ። በትክክል አይደለ? ስለዚህ ይሄን ስትል በምርጫ ነው ስትል አንተ በማትፈልገው መንገድ በአንተ ህይወት ውስጥ እየተከሰተ ያለው ነገር ልብ ብለህ ከሆንክ እንግዲህ አሁን እስከዚህ ድረስ ኖረሃል። በዚህ ህይወት ውስጥ የተለያየ አይነት ነገር አንተ ሳትፈልግ በአንተ ህይወት ውስጥ የተከናወኑ ነገሮች አሉ። አንተ አልፈለግም፣ አንተ አልመረጥክም። የመረጥከው ነገር ሌላ ሲሆን፣ የምትመኘው ነገር ሌላ ሲሆን፣ ነገር ግን አንተ አሁን ያለበት እና ህይወትን ስታነጻጽር ያለምከው ነገርን ስታስብ በትክክል በምርጫ አይደለም መኖረው ብለህ እንድታስብ ያደርግሃል። ኦኬ። ሲቀጥል በርግጥ አንድ ሰው የሚመርጠው ነገር ሊያደርግ ይችላል፣ ያደርጋል። ውጤቱ የሚወሰነው ግን በማን ነው? በፈጣሪ ነው የሚሆነው። እሱ ላይ ነው አሁን ሰው ልጅ በምርጫ ለምርጫ የተተወ ነው ሲባል፣ አዎ እንግዲህ ፍጥረት ዓለም ላይ አንድ ሰው እናነሳለን፣ ግድ ሆኖ ነው እናነሳው። እዚህ ላይ የፍጥረት የሰው ልጆች መጀመሪያ ማን ነው? አዳምና ሔዋን ናቸው። ቤተሰቦች አሉ። በቃ ሙሉ በሙሉ ስልጣን ተሰጥቷቸዋል፣ በሰማይም በምድር ከሰማይ በታች ስልጣን ተሰጥቷቸዋል። ግን ከአንድ ትእዛዝ ውጪ። ያም ትእዛዝ ምን ነበረ? አትንካ፣ አትብላ፣ በበላ ቀንም ሞትን ትሞታለህ የሚል ነበረ። እንግዲህ ምንድነው እዚህ ውስጥ ሰው ልጅ እንግዲህ ከትእዛዝ አልፎ ምርጫው እዛ ውስጥ አትብላ ለሱ እየሰጠው ምንድነው? ትእዛዝ ነው። መብላት ደግሞ ምርጫውን ነው። በላ ሞትንም ሞተ። ግልጽ የሆነ አማርኛ አለ። ከሞተ በኋላ ምን ነበረ የሆነው? ምንድነው? ከበላ በኋላ ያስከተለው ጣጣ መዘዝ ነበረ። እንግዲህ በላ ሞትን ሞተ፣ እርቃናቸውንም ቀሩ ይላል በግልጽ ቅዱስ ቃል ሲናገር። እና እኔ እንዴት መሰለ ምንም ያህል እኛ የፈለግነውን ህይወት የኖርን ነው በፈለግንበት መንገድ እንሄዳለን ብለን ብናስብ ብንናገርም እንኳን እኔ ደግሞ ከኛ በስተጀርባ በኩል ድራይቭ የሚያደርገን ኃይል አለ ብዬ አምናለሁኝ። ከኛ በስተጀርባ በኩል ድራይቭ የሚያደርገን ኃይል አለ ነው ያልከኝ ያለው። ያ ኃይልስ የፈጣሪ ነው ወይስ የሰይጣን? አንድ ሲቀጥል ደግሞ መጀመሪያ ላይ ያልከኝ የሰው ልጅ በምርጫውም ነው የተጻፈለትን ነው። ይሄ ነገር ለኔ ግልጽ አይደለም፣ ማለት ግራ የሚያጋባ አይነት ሐሳብ ነው ያነሳልኝ። በእርግጥ ከዛ በኋላ ለማብራራት ሞክረልኛል፣ ግን ግልጽ አላደረክልኝም ነው እዚህ ላይ። እና እኔ ደግሞ እንደኔ ሐሳብ እኔ የምረዳው እንዴት እንደሆነ ታውቃለህ? የሰው ልጅ በምርጫውና እግዚአብሔር ሲፈቅድለት እንጂ የተጻፈውን አይደለም ነው እኔ እያልኩ ያለሁት። እና እስቲ አንተ እዚህ ላይ ምን ትላለህ? ግልጽ ሳድርግልህ እንዴት መሰለህ፣ እኔ ማልመው ነገርን ልኖርም ላልኖርም እችላለሁ። ምክንያቱም የሆነ ግብ ነበረኝ፣ እዛ ግብ ለመድረስ አላማው ነበረኝ። እሰራለሁ፣ እጥራለሁ፣ ገሳግሳለሁ። ግን ሲባረክልኝ ነው እዛ ቦታ መድረስ የምችለው። እሱ ነው ፈቃድ ምልህ። አዎ የኔ ጥራት ብቻውን ምንም አይደለም መና ነው። ይሄ ማለት ደግሞ እኔ ዝም ብዬ ቁጭ ልበል ለኔ ጻፈልኝን ነው ምኖረው ብዬ ቁጭ ይላሉ ማለት አይደለም። ትሰራለህ፣ የተባለልንም ትጠብቃለህ። እዚህ ጋር ልብ በልልኝ። እዚህ ውስጥ አንተ አሁን ፍቃድ የምትለው ነገር ለየት ባለ መልክ አንተ የተጻፈልን ነው ከሚለው ነገር ሐሳብ ጋር በተቃራኒ አድርገህ ልትወስድ እየሞከርክ እንዳለ ልብ ያልኩን እዚህ ውስጥ ፍቃድ ምንድን ነው?
የፈጣሪ ነው አይደለም ፍቃድ የምትለኝ። ስለዚህ የፈጣሪን ፍቃድ እስካልከኝ ድረስ ለአንተ የተጻፈልህ ያ ፍቃዱን መጨረሻ መልካም እንዲሆን እንደም ግልጽ ለምን አላደርግልህም? እንደዚህ አለ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው ኢየሱስ ክርስቶስ ሲል ጴጥሮስ ምን ነበር ያለው? ጴጥሮስ ሁሉም ቢከዱ እኔ አልከዳህም ነበር። አዎ ሁሉም ይክዳሉ፣ እኔ ግን አልክድህም አለ። ነገር ግን ለሱ ፈጣሪ ያሰበውና ያለመው ያቀደው ምን ነበረ? እሱ 3 ጊዜ ዶሮ ሳይጮህ በፊት እንደሚክደው ነበር ያስቀመጠ። ኦኬ እዚህ ጋር ማለት ነው ጴጥሮስ እኔ አልክድህም ነበረ ምርጫው፣ ግን የተጻፈለት ትክደኛለህ የሚለው ነው ያልከኝ ያለው። ይህንን እኮ አንዳንድ ቦታ ላይ ምን ይባላል? አንዳንድ ሰዎች ምን ይሉታል? የዛ ሰዓት ላይ ለጴጥሮስ ድክመቱን ደካማ መሆኑን ለማሳየት እንጂ በራሱ ምርጫ መኖሩና አለመኖሩን ሊያሳየው ፈልጎ ሳይሆን ደካማነታችን ሊያሳየን ፈልጎ ነው የሚሉ ሰዎች አሉ። ለነሱስ ምን አይነት ምላሽ ትሰጣለህ? ይህን ሐሳብ ስታነሳ ደግሞ አንተ ለተጠየቀኝ ጥያቄ መልስ የሚሆነው በጥያቄ መልክ ነው ላቀርብልህ የምፈልገው። ለምን መሰለህ? አንዳንዴ ለጥያቄዎች መልስ ጥያቄ ራሱ የሚሆኑበት ያው ሁኔታዎች አሉ። ኦኬ አንተ ጴጥሮስ ፈጣሪ ለሱ ያሰበው ያለመው 3 ጊዜ ዶሮ ከመጮሁ በፊት እንደሚክደው ነው። ጴጥሮስ ደግሞ ምርጫው ምን ነበረ? እንደማይክደው ነው። ሁሉም ቢክድ እንኳን እንደማይክድ ነው እሱ የሚያስበው የሚያውቀውም። ከሱ በላይ ስለሱ የሚያውቀው ፈጣሪ ስለነበረ ደግሞ እውነትን አስቀምጧል። ሰዎች ይላሉ ጴጥሮስ ደካማ ስለሆነ ነው፣ ስጋ ላባሽ መሆኑን ለመግለጽ ያክል ነው ይሄ የተከናወነው ካልከኝ እና ታዲያ የተጻፈው ከጥንት የነበረው ይፈጸም ዘንድ ኢየሱስ ክርስቶስ ደቀ መዝሙርት አንዱ ኢየሱስ ክርስቶስን አሳልፎ በ30 ብር እንደሚሸጠው ተቀመጠለት፣ ተጻፈለት። ዕጣ ፈንታ ነበረ። ያ የተጻፈው አንተ ቅድም ብላል የተፈቀደለት ክርስቶስ እስኪክድ ድረስ የተፈቀደለት ያ ቀጥታ ዕጣ ፈንታ ወደ የት ይወስዷል? ወደ ገሃነም ይወስዷል። ምን ትለኛለህ? ግልጽ የተረዳሁትን ነገር ልንገርህ። ዕጣ ፈንታው ቀጥታ ወደ ገሃነም ይወስዷል እያልከኝ ነው። ይሄ ማለት ደግሞ በአጭር አማርኛ ከተፈጥሮ ሲፈጠርም ጀምሮ ይሁዳ ዕጣ ፈንታው ላይ ገሃነም ነው ማለት ነው። የሱ ላይ የተጻፈው በዚህ አሁን አንተ ባልከኝ አማርኛ ማለት ነው። የይሁዳ ዕጣ ፈንታ ገሃነም ነው የተጻፈው ወይ? ጥያቄ እየጠየቀኝ ነው። ገሃነምን የፈጠረው ማን ነው? ጥያቄ። ለምን ይህን ጥያቄ ጠየቁክ? የገሃነም ባለቤት ፈጣሪ ነው። የገነትም ባለቤት ፈጣሪ ነው። ፈጣሪና ገሃነምን ከፈጠረ ዓለም አለው ማለት ነው። ገሃነም የፈጠረበት አሁን ላይ ማለት ይሄን ጥያቄም እንድናነሳበት የተፈለገው እንደሆነ ታውቃለህ? የሰው ልጅ በምርጫው ነው ወይስ የተጻፈለት? የተጻፈለትም ከሆነ አሁን ባልነው መሰረት ማለት ነው ቀጥታ ፈጣሪ ሰውን ሲፈጠር ገሃነም የሚገባውን ህይወቱ ለገሃነም ብሎ ጽፎ ሊፈጥር ነው ማለት ነው። አሁን እኔ ቅድም በምርጫና በሱ ፍቃድ ያልኩት ለምን እንደሆነ ታውቃለህ? ምርጫውን ይተውላል። በህይወት መርጠህ የምትኖረው ህይወት ላይ የአንተ ጥረት አንተ ከፈጣሪ ጋር ያለው ሪሌሽን በዛ ላይ የተመሰረተ የፈጣሪ ፍቃድ ግን ይኖርልሃል ነው። ገብቷል የኔ አባባል እንጂ ፈጣሪ ቀጥታ ይሄንን ብሎ ጽፎ አይሰጥህም ነው። እዚህ ውስጥ አንድ ማወቅ ያለብን ነገር አለ። ዓለም ላይ 2 አይነት ሰዎች አሉ። 2 አይነት ሰዎች አሉ። ኦኬ 2 ባለቤት ስላላቸው እነዚህ 2 አይነት ሰዎች አሉ ያልኩት አንደኛው የሰይጣን ነው፣ ሁለተኛው ደግሞ እግዚአብሔር ነው። የእግዚአብሔር የሆኑ ሰዎች ምንም ያህል በስህተት መንገድ ቢሄዱም እንኳን ልክ ያልሆኑ ነገርን ቢመርጡ እንኳን ለምርጫ እኔ ተታውኩኝ ብዬ ባስብ በፈጣሪ ከተመረጥኩኝ ከጥንት እኔ መሆን የምችለው ምንድነው? የኔ ውጤት ያማረ ነው መሆን የምችለው። ምክንያቱም ካልተሳበ በቀር ወደ እኔ ማን ሊመጣ ይችላል ይላል ክርስቶስ ምድር ላይ እየተመላለሰ ወንጌል እየሰበከ ሲናገር። ምን ማለት ነው? ያልተሳበ አለ ማለት ነው። ያ ሰውዬ ጥራቱ ይወለ መልካም ነገር ለማድረግ ቢሞክርም ዕጣ ፈንታው ወዴት ነው? ወደ ኔጋቲቭ ነው የሚወስደው። ወደ አሉታዊ ነው፣ አዎንታዊ አይደለም። ሲቀጥል ደግሞ እንደ ምርጫቸው የሚኖሩ ሰዎች የማናቸው ካልከኝ የሰይጣን ናቸው። ሰው የፈለገውን ማግኘት ይችላል። ልብ በለኝ ግን እዚህ ላይ በደንብ መብራሪያ መስጠት ፈልጋለሁኝና እዚህ ውስጥ እኔ ለምሳሌ ወጣት ልጅ ነኝ፣ የምመኝ ብዙ ነገር አለ። የትኛውም ሰው ቅዱስ አይደለም። ሰው ልጅ ይመኛል። የተለያየ አይነት ነገር የሚወጣ ዓለም ላይ የሚታዩ ነገሮችን በሙሉ ሊመኝ ይችላል። እዚህ ውስጥ
እኔ እንደፈለኩት ለስጋ የምፈልገው ለነፍሴ የምፈልገው የምመኘው ነገር ማግኝ ከሆንኩት እኔ ጤናማ ሰው አይደለሁም። ወይም እኔ በላይ ማን አለ ማለት ነው? የሚገዛኝ ጨለማ ኃይል አለ ማለት ነው። ምክንያቱም የምፈልገውን ነገር እኔ የመረጡን ሁሉ ያገኘው ነው። እንደ ፈጣሪ ከሆነ ደግሞ የምፈልገውን ምርጫዬን ሙሉ በሙሉ ላገኝ አልችልም። ምክንያቱም የተገደብኩ ሰው ነኝ። ምድር ላይ አንተ ፈጣሪ ከሆንክ የተገደብክ ነህ። የምትፈልገው ነገር ማግኘት አትችልም። ከምትፈልገው ማለት ነው ማግኘት የምችለው ከመቶ በዛ ከተባለ እስከ 25%፣ ያም ሲበዛ ነው፣ በጣም ሲበዛ ልለካ ይሄን ያህል ነው ብዬ ላስቀምጥ ስለማልችል ነው 25% ያልኩት። ስለዚህ ሰው ልጆች እንደ ምርጫቸው የሚኖሩ ከሆነ ምንድናቸው? የሰይጣን ናቸው ሙሉ በሙሉ የሚኖሩ ከሆነ። ነገር ግን እዚህ ልብ በላይ ነገር ግን እንደ ምርጫቸው የማይኖሩ ሰዎች ኔጋቲቭ የሆነ ሐሳብ ያሰቡ ነገር ግን ውጤት ፖዚቲቭ ሆኖ የሚገኙ ሰዎች የፈጣሪ ናቸው። ለምን ካልከኝ አንድ ምሳሌ ላንሳል እና ግልጽ አድርገህ ላስቀምጥልህ። ከብሉይ ኪዳን አንድ ወስድልሃለሁ፣ ከአዲስ ኪዳን አንድ ወስድልሃለሁ። እሺ ቀጥታ ከመጽሐፍ ቅዱስ ይላልኝ ማለት ነው። እንግዲህ የክርስቶስ ደቀ መዝሙር የነበረውን ያሳድድ ይጨፈጭፍ የነበረው ወስዶ ወደ እስር ቤት ሊያስገባቸው ማዘዣ ወረቀት ሰጥቶ ሲገሰግስ የነበረውን ሳኦል ቀጥታ ፈጣሪ የራሱ አድርገው ሐዋርያ አድርጎ ከዛ በኋላ የኔ ዕቃይ ተጠቀመው ነው አለ። የኔ ዕቃይ ነው በሚገባ ተጠቀማለሁ፣ ስለ ስሜ ግን መከራ ይሸከማል የተባለው ምድር ላይ ብቻ ዕጣ ፈንታው ሳይሆን ቀጥታ ወደ የት ይወስደዋል መሰለኝ? ወደ ገነትም ጭምር ያ ዕጣ ፈንታ ይወስደዋል። ለሱ መጀመሪያ የታቀደ ልብ በለኝ። እዚህ ውስጥ ከ10ቱ ትእዛዝ 5 ላይ አትግደል የሚል ነበረ። ሲና ተራራ ላይ ሙሴ ከሲና ተራራ 10ቱ ትእዛዝ ውስጥ ሲመለስ ከፈጣሪ ሰዎች ርቁ ነበሩ። እነዚህ እስራኤላውያን የቃል ኪዳን ልጆች እና ለራሳቸው የሚሻለውን ምስል ቀጥታ የጥጃ ምስል ሰርቶ አምላክ አድርጎ ያመልካቸው ነበረ። ሙሴም የለም ፈጣሪያችን የለም ለኛ የግድ አንድ አማልክት ያስፈልጋል አሉ እና ከዛም በኋላ ከሲና ተራራ 40 ቀን ነው ሙሉ የተባለለትን ጽፎ ለእስራኤል ልጆች ቃል ኪዳን ይሆን ዘንድ መመሪያ ይሆን ዘንድ ይዞ ሲመጣ እስራኤላውያን ምን ያደርጉ ነበረ? ለራሳቸው የጥጃ ምስል ሰርቶ በወርቅ ሰርቶ ያመልኩ ነበር፣ ይሰግዱ ነበር። ከዛም በኋላ መጣ ሙሴ ሲያይ ተናደደ፣ ተበሳጨ፣ መንፈሱ አስቆጣውን። ከዛም በኋላ ምን አደረገ? ከዛ እነዚህ ሰዎች የተረገሙ ናቸው። ሴፍ አነሳ። ንሳ ሲገቡ አይ ትክክል ነው ያረሙ ያሉ ሰዎችን ንሳ የገቡ ሰዎች ጋር አንድ ላይ ሆኖ ጨፋጨፋቸው፣ ገደላቸው ይላል። አትግደል የሚለውን ታቦትን በትከሻ ተሸክሟል። 5ኛ ትእዛዝ ላይ ያለው ምንድነው? አትግደል ነው። ግን ደግሞ ሴፍ አንስቶ ሁሉም ጨፋጨፋቸው ይላል። መጨፍጨፍ መግደል ምንድነው? ኃጢአት ነው አይደል? ግን ሙሴ ጨፈጨፈ፣ ገደለ። ከዛ እግዚአብሔር እዚህ ላይ ዋና ነጥብ የእግዚአብሔር ምላሽ ምን ነበረ ነው? ፍቃዱ ነበር ነው። ሙሴ እንደ ኃጢአተኛ አድርጎ መኮነን ሲችል እነዚህ ሰዎች ስራቸው ኔጋቲቭ ስለነበረ ሙሴን ተቀብሏል። ፈጣሪ ነው ኔጋቲቭ ነበርና ምንም ያህል ኔጋቲቭ ቢሆንም ፈጣሪ በራሱ መንገድ ወይም ልክ አይደለም ማለት ሲችል እዚህ ሙሴ ያደረገውን ነገር ተቀብሎ አምኖ ተቀብሎታል። ሙሴንም ተቀብሎ ስለዚህ የተሰጠው ትእዛዝ ያለ ትእዛዝን በማለፉ በእኛ ይሄ ስህተት ነው ብንል ግን ስህተት ያለውን ልክ የሆነ ነገር ሰርተዋል። ስለዚህ ሰው ልጆች እንደመረጡ እንደ ምርጫቸው አይደለም ልክ የሚሆኑት ወይም እንደ ምርጫቸው አይደለም የሚኖሩት። እንደ ምርጫቸው የሚኖሩ ሰዎች ምንድናቸው? የሰይጣን ናቸው። ሙሉ ስኬታም የሆኑ ከሆነ ምንድናቸው? በህይወታቸው ላይ ጥያቄ ሊፈጥርባቸው ይገባል። የተለያዩ ጥያቄ ሊጠይቁ ይገባል። እንዲህ የሚል ከየትኛው ፍልስፍና የተወሰደ ይመስላል? ልብ በል ከፍልስፍና መጽሐፍ ከጥበብ መጽሐፍ ታገኛለና እንዲህ ይላል። እኛ እንግዲህ ሰው ልጆች ምድር ላይ ሲኖር ለራሱ አምላክ አለው። ማንኛውም ሰው የሚያምነው ነገር ለሱ አምላክ መሆኑን ነው። ልብ በልልኝ እንግዲህ የሚያምነው ነገር አምላኩ ነው። እኔና አንተ ፈጣሪ ያለን ብለን ምናምን ከሆነ አምላካችን ማለት ፈጣሪ ነው። ለምሳሌ በገንዘብ ያምናል፣ ከነፍሱ በላይ የሚወዳል ፈጣሪው ነው እንግዲህ እና አቅም ደካሞች፣ ድሃዎች፣ ተስፋ የሌላቸው ሰዎች ሃይማኖትን ፈጠሩ፣ አምላክን ፈጠሩ እና ያመልኩ ነበር እና ያመልኩም ጀመረ ይላል። አንዳንድ ሰዎች አዋቂ ነኝ ባዮች እንደዚህ ብሎ ይጽፋሉና ከዛ የተረዳሁት ምን መሰለው? የፈለከውን ነገር ማድረግ ይችላል ሀብታሙ፣ አቅም ያለ ሰው የተማረ ብሎ ያስቀምጣል። ሰው ልጅ የፈለገውን ነገር የማድረግ ምን የለም፣ ስልጣን የለውም፣ አቅም የለውም ሲጀመር
ሰው ልጅ እኮ ደካማ ነው። አቅም የሚኖረው ፈጣሪ ጋር ሲሆን ነው። ኃያል የሚሆነው ከፈጣሪ ጋር ሲሆን፣ ምክንያቱም አምላኩ ፈጣሪ ስለሆነ ብቻ ነው። ሰው ጀግና ነገሮችን መቋቋም የሚችለው መቻልን የሚችለው ፈጣሪ ከሱ ጋር ሆነ። ካለበለዚያ ጊዜ ለሱ የተወሰነው ለእኔ ለምርጫ የተታውኩ ነኝ የፈለኩ ምርጫ ማድረግ የምችል ነኝ የሚል እምነት በስተመጨረሻ ውጤቱ ምንድን ነው የሚሆነው? ፈጣሪ ከሌለበት ምንድነው? ውድቀት ነው የሚሆነው። ተጠያቂ ነው ሊያደርግ የሚችለው። ስለዚህ ከዚህ አንጻር እኔ ለምርጫ የተታወኩ ነኝ ምንም ብል እንኳን ባስብ እንኳን ለምርጫ የተታወኩ አይደለሁም። ምርጫ እየተጋደበ ነው። በቃ እየተገደበ ነው። ምንም ብታደርግ አመንክ አላመንክ እኔ እንደዛ ነው የማምነው። የሌሎችን አላውቅም። የራሳቸው የሆነ ምክንያት አላቸው። ግን የነሱ ምክንያት ላይ እኔ ምንም ደግሞ የሚያገባኝ ነገር የለም። ግን እንደሚመስለኝና እኔ እስከማውቀው ድረስ ሰው ልጅ ለምርጫው የተተወ አይደለም። ለምርጫ የተተወ ሆኖ ስኬታማ በዓለም ላይ የሚሆን ከሆነ ነገሮች ለእሱ እየተከለከለ ካልሆነ በሚፈልገው መንገድ የሚሄድና የሚያገኝ ከሆነ ያ ምንድነው? የሰይጣን መሆን አለበት። ግልጽ ሳደርግልህ መጨረሻ ምንድነው? እኔ ያንተ ያልሆነ ምን ላድርግ ብሎ ፈጣሪ ሰይጣን ይጠይቋልና ያንተ ያልሆነውን ምን ላድርግ ለምትለው ጥያቄ መልስ ምንድነው? ግዟቸው። ምድር ላይ የሆኑ ምድር ላይ ይሳካላቸዋል። ከምድር ያልሆኑ ሰዎች እንደፈለጉ መሆን አይችሉም። በቃ ስኬታማ መሆን አይችሉም። ቢሆኑም በከፊል ነው። ምክንያቱም እኛ በስሱ የምንኖር ሰዎች እንግዳዎች ነን። መጻተኛ ተብለን ተቀምጠናል እና እኔ ሙሉ በሙሉ አግኝቼ ምድርን ደስታ የሚያንጸብርቁ ዓለምን እኔ ተከታይ ስኬታማ ሆኜ እኖራለሁ ብዬ እኔ አላምንምና ከዚህ አንጻር ሰው ልጆች ለምርጫቸው የተተወ አይደሉም። ለምርጫ የተተወ ከሆነ ስኬታቸው ምንድነው? ምድር ላይ ነው። ለምርጫ መተው ማለት እኮ አንተ ስለፈለክ ብቻ ሁሉን ነገር ታገኛለህ ብሎ ማለት አይደለም። ገብቷል? ሲጀመር እኮ የተባልከው እኮ ጥረ ግረ ብላ ነው። ስለዚህ ጥረትና አንተ የምታደርገው እንትን ይፈርት ነው እንጂ ውጤቱን ሊወስንልህ የሚችለው አንተ ስለመረጥክ ብቻ ጥሩ ነገር። ይሄ ማለት እኮ አንተ በምትለኝ የሰው ልጅ በምርጫ ይኖራል ብለህ የምትለኝ ማለት ሙሉ ሰው ሁሉም ሰው ስኬታማ መሆን ይችላል ነው በዚህ ዓለም ላይ በምርጫው የሚኖር ከሆነ አንተ የምትለኝ አባባል ማለት ነው። ገብቷል? ከመጀመሪያም እኮ የተባልነው ጥረ ግረ ብላ ነው የተባልነው። ገብቷል? ጥረትና ይፈርት ነው ያንን ውጤት የሚያመጣልህ እንጂ አንተ ስለመረጥክ ብቻ የተሻለ ህይወት ትኖራለህ ብሎ ማለት እኮ አይደለም። ሲጻፍልና የመረጥከው ህይወት ብሎ የሚለው ነገር ላይ ስለመረጥክ ብቻ የተሻለ ነገር ብቻ ታገኛለህ ብሎ ማለት እኮ አይደለም። ሰው ልጅ ለምርጫ ሲተው ስኬታማ ሆኖ ይኖራል ያልከኝ ነው የኔ አበባል ያልክ ነው አንተ። በፍጹም እኔ እንደዛ ያልኩ አይደለም። ኦኬ እኔ ያልኩ አይደለም። ለምርጫ እየተተውኩኝ ነው። አዳም ለምርጫ ተተወ፣ ስተትንም ሰራ፣ ሞትንም ሞተ። ጥረህ ግረህ ብላ ላብ አውጥተህ ወዝን ትበላለህ አለው ፈጣሪ። ይህ እንግዲህ እዚህ ውስጥ ጥረት ውስጥ በራሱ ብዙ አይነት ጥረት አለ። እሱን አንተ አላነሳልህም። ግን ቅድም ካልኩልህ ውጤቱን ሳናይ እኛ ምርጫውን በውስጣችን ያለው ምርጫ ከሆነ ሁሉም ሰው በጣም እጅግ በጣም ለምርጫ የተተወ ይመስል ይመኛል፣ ይሮጣል። አልኩልህ እኮ ይሮጣል። አዎ ግን ለምርጫ የተተወነ የሚለውን ውጤትን አንተ ለመደመደም የግድ ምን ያስፈልግሃል? የሚጨበጥ ነገር የሚዳሰስ ነገር አያስፈልግም ወይ ከሚለው አንጻር ነው እኔ አነስቼ ሰው ልጆች የተገደበ ምንም ያለ ምርጫው የተወኩ ነው ብሎ ቢያስብ እንኳን የተገደበ ነው ልል የቻልኩት። አሁን የሚጨበጥ ወይ የሚዳሰስ ነገር የሆነ ነገር ይዘህ ነው ብለህ ብትለኝ ላይ ቅድም በራስህ እኮ ብላል። እሳትና ውሃ በፊት አቅርቤልሃለሁ ወደ ፈለከው እጅህን ስደድ። ገብቷል? እጅህን ስደድ ነው የተባልከው። ይሄ ማለት እኮ ውጤቱም መጨረሻ ላይ እንዳለ ያሳያል። ግልጽ አይደለም? እሳትና ውሃ በፊት አቅርቤልሃለሁ። እሳቱም እንደሚያመጣ ውጤቱ አለ፣ ውሃውም እንደሚያመጣ ውጤቱ አለ ማለት ነው። ስለዚህ አሁን የሚጨበጥ ነገር የምትለኝ አንተ ምኑን ነው? ገብቷል? ይሄ እኮ ግልጽ እኮ የሚጨበጥ ነገር ማለት እኮ ውጤቱም አለው። ሲጀመር ለምርጫ እንደተታወቅ ይሄ ቃል ፈጣሪ ራሱ ነው ያለው፣ እሳትና ውሃ በፊት አቅርቤልሃለሁ። ስለዚህ እኮ ከዚህ በላይ ምንድነው የሚጨበጥ ነገር አንተ የምትለኝ? የሚጨበጥ ነገር ስልህ እኔ
በእኔ ቤት ውጤቱ አዎንታዊ ካልሆነ ሰው ልጅ ለምርጫው የተተወ አይደለም ያምናለሁ። በየትኛው መስፈርት እዚህ ላይ አንድ ነገር መረዳት ያለብን ማለት ነው። ውጤቱ አዎንታዊም ይሁን አሉታዊ ውጤቱን እንዲቀበል እኮ ነው ለምርጫ የተተወው እኮ። ግዴታ አዎንታዊ መሆን የለበትም ለምርጫው ስለተተወ ማለት ነው። ከተሰቀሉት አንደኛው አንተ አምላክ ብትሆን ራስንም እኛንም አድነን ከዚህ መስቀልም አውርደናል። አንደኛ ደግሞ በመንግስት ያስበኛል። ሰው ልጅ እግዚአብሔር መንግስት እንዲወርስ አምላክን አምኖ መቀበል አለበት። እንደ ቃል ኮን ቃልን ካነበበ የተጠመቀ ያመነ የተጠመቀ ይድናል ይላል አይደል? ዛሬ አንተ እውነት እላለሁ ከኔ ጋር በገነት እኖራለሁ። ይሄ ፕሮሰስን አላሞላም። ስለምን ምርጫ ነው የነገርከኝ ያለው? መጨረሻ ምርጫውን አይተሃል ማለት መጨረሻ ላይ እሱ ህይወት በምታልፍበት ሰዓት ምን ነበረ ምርጫው የነበረው? በእግዚአብሔር እኮ ነው እሱ ያመነው። ጓደኛውስ ምን ነበረ ምርጫው? ምን ነበረ? እሱ አምላክ አለመሆኑን አምላክ አይደለም ብሎ ተጠራጥሮ አምላክ ሆንክ እኛንም አንተንም አድነን አለ። ግን የዛኛውስ ምርጫው ምን ነበረ? አንተ አቤቱ በመንግስቴ አስበኝ። አየህ፣ የራሱ ምርጫ ነው። አየህ፣ የምትመርጠው የራሱ ምርጫ መረጠ። ያኛው እኮ ምርጫውን መረጠ፣ እሱ ሞተ። ያኛውስ በመንግስት አስበኝ ብሎ መረጠ። ምርጫው አይደለ መረጠው። ስለዚህ ተሳካለት ማለት ነው። ይህንን ነው ምርጫ ብለህ በራሳችን መንገድ ይመስለኛል ትክክል ነን። በየራሳችን መንገድ አንተ ገና አሁን ሄደ እኔ እቺ ያልኳትን ነገር አነሳና እሷ ከኔ ጋር ተግባባ። እሺ ምርጫ መረጠ፣ በገነት ትኖራለህ ተባለ። እና ግን ታዲያ ለምን መጀመሪያ ሳኦል ማሰርን ሲጀምር መጨፍጨፍን ማቃጠልን መርጦ ይገሰግስ የነበረው ሰው ነውና ሰራዊትን ይዞ ለምን ታዲያ ለእግዚአብሔር መንግስት ብቁ ሆነ? ሳኦል የክርስቶስ ወገን መሆናቸውን ስለ ክርስቶስ ምንነት በቂ እውቀት ስላልነበረው ስለነዛ ሰዎች በቂ የሆነ እውቀት ስላልነበረው የክርስቶስ ተከታዮችን ሲያሳድድ ነበረ። ክርስቶስ የሚከተሉ ሰዎችን አልነበረ በዛ ሰዓት እሱ ሲገልና ሲያሳድድ የነበረው። ለዛም አይደል ክርስቶስ ለምን ታሳድደኛለህ ያለው? በዛ ሰዓት እሱ ስለ ክርስቶስና ስለ እነዛ ሰዎች እውቀቱ ስላልነበረው ነው። ከዛ ፈጣሪ ምን አደረገው? ተገለጠለትና ለምን ታሳድደኛለህ አለው እንጂ ላይ በቂ እውቀት ስለነበረው አይደለም ነው ያነሰኛል። መስቀል ላይ ከነበረው በገነት ያስበኝ ያለ ሰውዬ ከሳኦል ይልቅ እውቀት ነበረው ነው ያልከለ። መጽሐፍ ቅዱስ ደግሞ እንደሚያስቀምጠው እሱ ሰውዬ ምንድነው ወንበዴ ሲሆን ሳኦል ደግሞ ከብንያም ነገድ ከእስራኤል ወገን ማለት ነው ከብንያም ነገድ በወገን ካነሳችሁኝም እኔ ከብንያም ነገድ ነኝ ይላል። ስለ እውቀት ካነሳችሁም ከሕፃንነት ጀምሮ ትምህርት ተምሬያለሁኝ ይላል። አሁን ዋና ነጥብ እኛ በአይዲዮሎጂ እንድንግባባ ብቻ ነው። ጳውሎስ ስለማያውቅ ነው የምትለው ነገር እሱ ላይ ተሳሳል። አምላክ ካልገለጠልህ በስተቀር አንተ አታውቅም። ብርሃን ሲገልጥልህ ታውቃለህ፣ ካልተገለጠልህ ብርሃንን ማለት ነው አታገኘው፣ አታውቀውም። ለምን ካልከኝ አዋቂ የነበሩ በሰዓቱ ፈሪሳውያን፣ ሰዱቃውያን የሚባሉ የሕግ መምህራን ጸሐፍቶች ፈጣሪ የመሰለ ስጋ ለብሶ በምድር ላይ ሲመጣ ስላልተገለጠላቸው ስላልተሳቡ ቅድም ብዬ ካለው አልተቀበሉትም። ልብ በልልኝ። ጴጥሮስን አለው ሰው ልጅ ስለኔ ምን ይላል ብሎ ይጠይቃል ክርስቶስ። እና አንዳንዶቹ ኤልያስ ነው ይላሉ፣ አንዳንዶቹ ደግሞ ማነ ሙሴ ነው ይላሉ፣ አንዳንዶቹ ደግሞ ከነቢያቶች አንዱ ነው ይላሉ ብሎ የራሳቸው መላምት ሲያስቀምጡ ከናንተስ
ስለኔ ምን ትላላችሁ ብሎ ሲጠይቅ ጴጥሮስ ምን ነበር? አንተ ልዑል የእግዚአብሔር ልጅ ነህ። ይሄንን ምድራዊ እውቀት አይደለም የገለጠልህ፣ አባቴ ነው ለአንተ የገለጠልህ እንጂ ከምድር እውቀት አይደለም ብሎ ሲያስቀምጣል። ማወቅ ትክክለኛ እውቀት ከፈጣሪ ነው ሲገልጥልን የምታውቀው እኮ ይኸውልህ። እና ይህን ሳሳጥር ምርጫ የሚለው ነገር ላይ ስንሄድ ሁለት ነገር ሲቀመጥልኝ ሁለት ነገሮችን ትክክል የሆነውን በስህተት ሳላቅ ልመርጥ እችላለሁ። እዚህ ላይ የፈጣሪ እጅ አለበት ልል የምችለው የሚከራከረውም ለዚህ እኮ ይኸውልህ አሌክሶ ያልተግባባነው እንዴት እንደሆነ ታውቃለህ? እኔ መጀመሪያም ብያለሁ በምርጫ በፈጣሪ ፍቃድ። አየህ አሁን የጴጥሮስንም ህይወት የምትለው ላይ እኮ ፈጣሪ ጽፎለት ሳይሆን በዛች ሰዓት ፈቅዶለት ነው እንጂ ጽፎለት ይሄን ህይወት ቀጥታ ኑረት አልፋለ ብሎ ጽፎለት አይደለም ነው እኮ። እኔ ከመጀመሪያ 100% ልክ አይደለም። ፈጣሪ የሆነ ክስተት ሲከሰት ለኛ ነው የሆነ ክስተት ሲከሰት የዘን ሰዓት በአንተ ህይወት ላይ ይሄ ይሁን ብሎ የሚፈቅድ ይሄ አይሁን ብሎ የሚከለክል አይደለም። ምክንያቱም እኛ ራሳችን ወደዚህ ዓለም ስንመጣ እንደዚህ ሆነን ተገኘን። ግን እንደዚህ ሳንሆን በፊት ይህ ፍጥረት ዓለም ሳይገለጥ በፊት እኛ በፈጣሪ ህልውና ውስጥ የነበርንና ለኛ በታቀደ መንገድ ይሄን ያለን ፍጥሮች ነን። ምክንያቱም ሪል እኔ ማስቀምጥልህ ቃሉን ነው። ይህ ፍጥረት ዓለም ስለ ሰማይ ምድር ራሱ ሳይኖር እና አዳም ሳይኖሩ እና ሔዋን ሳይኖሩ ሰው ልጅ ስተትን ሰርቶ ሞትን ሞቶ ነበር በፈጣሪ ህልውና ውስጥ እና በፈጣሪ ህልውና ውስጥ ደግሞ የሞተውን ሰው ልጅን ለማዳን ክርስቶስ እንደታረደ በግ ሆኖ ቀርቦ ነበር በፈጣሪ ህልውና። አንተ ስለምን ምርጫ አለመምረጥ እንደምታወራ ለኛ ሊመስለን ይችላል። እንደ ሰው አስተሳሰብ ምርጫ ነው። አዳም መረጠ፣ ሞትን ሞተ፣ ምርጫ ጉዳይ ሆነ። ሁለት ነገር ቀረበለት፣ አትንከን ካለፈ ምንድነው? የራሱ ምርጫ ነው የመረጠ፣ የራሱ ውሳኔ ነው የወሰነው። መረጠ አይደለ? ነገር ግን እሱ ምንም ያህል ቢመርጥም ያንድ ቢመርጥ ፈጣሪም አውቆታል። ከበፊትም ፍጥረት ዓለም ሳይገለጥ በፊት ምን ነበረ? ያ ሰውዬ በፈጣሪ ህልውና ውስጥ ምርጫ ስህተቱን መርጦ ሞትን ሞቶ ነበር። በነገራችን ላይ ይሄንን ጉዳይ የምናወራው ማለት እያንዳንዱ ሰው ተመልካችም የራሱን ሐሳብ አንስቶ የራሱን ሐሳብ እንዲወስድበት ነው እንጂ እኔና አንተ በቂና ግልጽ የሆነ እውቀት ኑሮን አይደለም የምናወራው። እና እዚህ ላይ አሁን አንተ በምትለኝ ላይ ማለት ነው ምላሽ ልስጥና እናበቃለን ማለት ነው። ይሁን እዚህ ላይ አሁን አንተ ያልከኝ ባለው ላይ በፈጣሪ ህልውና ውስጥ የሰው ልጅ ገና ይሄ ሰማይና ምድር ሳይፈጠር የሰው ልጅ የተባለ ሳይፈጠር በፈጣሪ ህልውና ውስጥ የሰው ልጅ ምርጫውን መርጦ ሞቱን ሙቶ ወድቋል በፈጣሪ ህልውና ውስጥ ነው እያልከኝ ያለው። ይሄ ማለት እንግዲህ ይሁን አንድን ሰው ሲፈጥር ፈጣሪ ህይወቱ ላይ ሲኦል ብሎ ጽፎ ነው የሚፈጥረው ነው እኔ የምረዳው። በቃ አሁን አንተ የምትለኝ አማርኛ እኔ የምረዳው ሲፈጥር ለሲኦል ብሎ አንዱን ፈጠረ ገና ከመጀመሪያው ሲፈጥር ህይወቱ ላይ ጽፎ እሱ ያለው ደግሞ አይቀርለትም። ስለዚህ ይሄ ሰውዬ ለምን ብሎ ነው የሚለፈው የሚኖረው? የሚገርም ሐሳብ ደግሞ አንሳን። ለምን ብዬ ለፋሉኝ? አንተ ለገነት ተፈጥሮ ብትሆንስ በምን ታውቃለህ? እሱን አንተ አታውቅም እኮ እና ለምን አትለፋህም? አንተማ እኮ ትለፋለህ፣ ግን በፈጣሪ ህልውና ውስጥ ተጽፎ ከሆነ አይቀርልህም ነው። ለአንተና ለእኔ የተሰጠን ነገር ምንድን ነው? ጥረግረህ ብላ ነው። ያንተ ገነት መግባትና ገሃነም መውረድ ብቻ ሳይሆን አንተ እዚህ ምድር ስትኖር አንተ ብቻ ሳትሆን እኔም ሌላ የተቀረው ሰው ልጅ በሙሉ ምንድነው ለስጋው ይለፋል። ብትፈልግም ባትፈልግም ትለፋለህ። ለገነት ወይም ለገሃነም በሚል ሁኔታ ላይ የተመሰረተ አይደለም ያንተ ልፋት። እኔ ለምን እለፋለሁ ያልኩህ አሁን ይሄ በዓለማዊ ህይወት ላይ ምናምን ጥረግረህ እንድትበላ የተባለልን ነገር ላይ ብቻ ሳይሆን ይሄ የኔ ጥረት ገነት ስለመግባት የሆነ ኤፈርት እንዳለኝ ለማሳየት ያክል ነውና ያ ኤፈርት እኔ አሁን ለምን ስለዚህ አወጣለሁ ያ ነገር
እኔ ዕጣ ፈንታ ላይ የተጻፈ ከሆነ እኔ ለምን ብዬ አሁን እለፋለሁ ነው ለማለት የፈለኩ ያለሁት። ኦኬ ጥሩ ነው። ይህን ሀሳብ ካነሳክ አንተ ብቻ ሳትሆን ሌላ ተመልካቾቻችን ስላሉ እንደ አንተ የሚያስቡ ሰዎች ማለት ነው የሚመለከቱ ሰዎች እንግዲህ ሊያስቡ ይችላሉ በተለያየ አይነት መንገድ። ድንገት አንተ እንዳሰብኩ የሚያስቡ ካሉ ለምን እለፋለሁኝ? ምክንያቱም አስቀድሞ ፈጣሪ ስለኔ ያለመው ነገር አለ፣ ለኔ የወሰነልኝ ነገር አለ ምትል ከሆንክና የሆነ ትንሽ የስተት ሰርተህ በቃ እኔ ወደ ገሃነም ነው የምወርደው ብለህ ድንገት የምታስብ ላበላሽ የምትል ከሆንክ ስተት ነው። አንተ የምታውቀው ነገር የለም። ዛሬ በዚህ ሰዓት እኛ አሁን እዚህ ላይ ቁጭ ያልን ሁኔታዎቻችን ብቻ ነው እና ትላንታችንን እስከዚህ ሰዓት የመጣነውን መንገድ ነው የምናውቀው። ያም ቢሆን በትክክል እንኳን አናውቅም እና ታዲያ ወደፊት እንዴት ማወቅ እንችላለን? ኦልሬዲ አታውቁም እኮ ይኸውልህ። ግን ሰው እስከሆን ድረስ ለኛ ህግ አለን። ከፍጥረት ዓለም ላይት ባለ መልኩ ለኛ የተቀመጠልን ህግ አለን እኮ። ሰው የሚያሰኝ ነገርም አለ። ምን ህልና ሞራል አለ። ሞራል ኢቲክስ ሞራል የወደ ስነ ምግባር አለን። ሰው ከፍጥረት ዓለም ላይት ያለ ፍጡር ነው። ይህ ፍጥረት ዓለም እኮ እንዲገዛ ሁላ እኮ ስልጣን ተሰጥቶታል። ከዛ አንፃር ሰው ልጅ ሲገባና ሲወጣ መልካም ነገር ማድረግ አለበት። አለቀ። የራሱ የሆነ ህግ ቀርጾ በዛ ህግ የሚተዳደር ብቸኛ ፍጡር ቢኖር ሰው ልጅ ነው። እኛን በሚገዛ መልክ እኛ ራሳችን ለራሳችን አስቀምጠን ህግ ቀርጸን በዛ ነው እየተዳደርን ያለነው። አዎ በዛ ውስጥ አንተ ምንም ያህል ጨካኝ ብትሆንም መስመር ስታልፍ የሆነ ሰው ልጅ ነህና በአንተ ውስጥ የፈጣሪ ህልውና አለና ህልና የሚባል ነገር አለና ይወቅስሃል። ይህን ሰዓት ትመለሳለህ፣ ታስባለህ፣ ምን ነበር ያደረኩት ትላለህ። ከዛ አንጻር ነው ገሃነም ኖረ አልኖረ ገነትም ይኖር አይኖር ግን ሰው በመሆን ብቻ ሰው ማነስ ስላለክ ሰው አስተሳሰብ ይኖርሃል እንጂ ገና ለኔ የተወሰነልኝ ገነት ወይም ገሃነም ስለምገባ እኔ ለኔ የታቀደልኝ ለኔ የተቀመጠልኝ ዕጣ ፈንታዬ ነውና ለምን እለፋለሁ? ገነትም ስላለ እሱም ሳዘነጋ ሰው ስለሆንክ ሰው ማነት ስላለክ ሰው እንደሚተገበር ልትተገበር ይገባሃል። እኔ የምረዳው ፈጣሪ የኔ ህይወት ላይ የኔ ዕጣ ፈንታ ላይ ሲኦል ብሎ ሊፈጥረቅ አይችልም ነው እኔ የምረዳው። ገብቷል? በዕጣ ፈንታ አሁን አንተ በምትለኝ ከሆነ በዕጣ ፈንታ ከሆነ ስለዚህ ሲኦል ብሎ ፈጣሪ ጽፎ ይፈጥራል እኮ ነው የአማርኛ። እኔ ደግሞ እንደዛ አልረዳውም። እንዴት እንደምረዳው ታውቃለህ? ለምርጫ ይተወኛል፣ ምርጫዬን እመርጣለሁ፣ የፈለኩትን መርጬ እኖራለሁ። ውጤቷን ግን ትቀበላታለህ። ገብቷል? እኔ ፈጣሪ በአንተ ህይወት ውስጥ ሙሉ በሙሉ ጣልቃ አይገባም። እንደፈለግከው በምርጫ ብቻ ነው የምትኖረው እኮ አይደለም። በምርጫህ ላይ ፈጣሪን አስደግፈ እሱ አሚን ሲልበት እሱ ሲፈቅድልህ ነው እንጂ ጽፎልህ አይደለም ነው ከመጀመሪያም ጀምሮ የኔ አባባል ማለት ነው። እና ይሄንን ነው እኔ የምልህ። እንግዲህ ምናልባት ተመልካቾችም የየራሳቸውን ሐሳብ ይወስዳሉ ብዬ አስባለሁ። እንግዲህ በዚህ እናብቃ ብዬ አስባለሁ። ሌላ የምታነሳው አይዲያ ካለ እድሉን ልስጥና ወይ የምታብራራልኝ ነገር ካለ ለተመልካችን ግልጽ የምታደርገው ነገር ካለ እድሉን ልስጥና ታብራራልና እናበቃለን። ደስ በሚል ሁኔታ እየተወያየን ነበረ። ለምርጫ እየተተውን ወይስ አይደለም የሚለው ነገርን እንግዲህ ለምርጫ የተተውንም አይደለም የሚል ሐሳብ አንስተን እየተነጋገርን እየተከራከርን እየተጨቃጨቅንም ነበር። ደስ ያው ጊዜ ነበረ። ምንም ያህል ለምርጫ የተተውን ብንባልም አንተ እንዳልክ እኛ ምርጫ መርጠልን ፈጣሪ ያስደግፈን ያው አስቀድመን ያው እንደሚለው እንደዛ ነውና ከፊቴ አስቀድመኝ እኔ ካንተ ጋር ሆናለሁ ከሆነ እኔ ምንም አይነት ጥያቄ የለኝም። ማንኛውም ሰው ልጅ የተባለው ፈጣሪ የሚያምን ፈጣሪ እንዳምልኮ አድርጎ የሚቀበል ከፊቱ ፈጣሪን አስቀድሞ የሚወጣ ይሰካለታል። ደግሞ ጥርጥር የለኝም። ምክንያቱም ያስቀደመው በራሱ ይሆንልኛል ብሎ የመረጠው የመጀመሪያ ምርጫ ፈጣሪ ነው። ግን ያልፈጠረ ምርጫ ደግሞ የፈለገ ነገር ይምጣ ውርቀትን ነው የሚያስከትለው። ይሄን ለማለት እፈልጋለሁ። ስለነበረን ጊዜ ሰዓት በሙሉ እጅግ አድርጌ አመሰግናለሁ። ቴንክ ዩ። መልካም
እንግዲህ አሌክስ በጣም ደስ የሚል ጊዜ ነው ያሳለፍነው። እኔ እንግዲህ የራሴን ሀሳብ እኔም ማስቀምጫ አንተም የራስን ሀሳብ እንዳስቀምጥከው ተመልካቾችን በዚሁ ልክ የራሳቸውን ሀሳብ አንስተው የራሳቸውን ሀሳብ መውሰድ ይችላሉ ብዬ አስባለሁኝ። ስለነበረን ቆይታ በጣም ቴንኪዩ።